የትኛውን ሐሳብ መርጠሽ ነው የምታሰላስዩ ነው ፖዚቲቭ ቲንኪንግ እና ኔጌቲቭ ቲንኪንግ። የጭንቀት ሐሳብ ላስብ እችላለሁ። ጭንቀት ሐሳብ ማለት እንደዚህ ቢሆንስ፣ እንዲህ አይነት ችግር ቢፈጠርስ፣ ይሄ ነገር ባይሳካስ፣ ባይሆንስ ብዬ ዝም ብዬ ለማቋረጥ በአእምሮዬ እሱን ላስብ እችላለሁ። የጥላቻ ሐሳብ ላስብ እችላለሁ። አንድ ሰውዬ ጉዳት ያደረሰብኝን ሰውዬ እያሰብኩት ሄትሬድ እንዲያርጉኝ እየተሰለሰልኩኝ በንዴት በኢም በጥላቻ ረዥም ሰዓት ይህንን ላስብ ይችላል። ስለዚህ ጭንቀት ሊሆን ይችላል፣ የጥላቻ ሊሆን ይችላል። ሐሳቤ ያለ መከናወን አይሆንም እኮ ምንም አይሳካም፣ የሚሆን ነገር አይደለም፣ ጨለማ ነው፣ በቃ አይሳካም የሚል ሐሳብ ላስብ ይችላለሁ። ወይም ደግሞ የመሸነፍ ሐሳብ፣ እኔ አይሳካ፣ ድሮ ስለ እኔ መች ይሳካልኛል፣ መች ይሆንልኛል ብዬ ላስብ ይችላል። እነዚህ ሐሳቦች ኔጌቲቭ ቶቶች ናቸው። እነዚህን ደግሞ ማሰቤ ኔጌቲቭ ቲንኪንግ ነው። የጥላቻ፣ የንዴት፣ የቂም፣ የመሸነፍ፣ ያለመከናወን ሐሳቦችን ሳስብ ይሄ ኔጌቲቭ ቲንኪንግ ነው። በሱ ተቃራኒ ደግሞ የፖዚቲቭ ቲንኪንግ ሰዎችን ሳስብ በፍቅር አስባቸዋለሁ። ነገ መልካም ይሆናል ብዬ አስባለሁ። ካለሁበት ተቃራኒ የሆነ አሁን ያለሁበት ጭንቀት ውስጥ ብሆን፣ አሁን ያለሁበት ነገር በጣም የሚያስፈራ ቢሆን ግን ነገ መልካም ይሆናል፣ ይሳካልኛል፣ ይሆንልኛል ብዬ ደግሞ አስባለሁ። ስለ ሰዎችም ማስበው መልካም ይሆናል፣ ስለ ነገ ማስበው መልካም ይሆናል። ስለ እያንዳንዱ ነገር ማስበው ፖዚቲቭ ነው፣ አቃንቼ ነው ማስበው እና የሰላም ሐሳብን አስባለሁኝ። አሁን ምንድነው መምረጥ እንችላለን። የምናስባቸውን ነገሮች መምረጥ እንችላለን። የአንድ ቀን ዝም ብሎ ውሏችንን እንመልከት። ጠዋት ተነሳሁ፣ ቀኑ ሮብ ነው እንበል። ልክ አልጋዬ ላይ ሆኜ ሳልወርድ ሁለት አማራጮች አሉ። ፖዚቲቭ ቲንከር ከሆንኩና ኔጌቲቭ ቲንከር ከሆንኩ። ኔጌቲቭ ቲንከር ከሆንኩ ዛሬ ሮብ ነው እላለሁ። እንዲህ ያስጠላል፣ አስቀያሚ ቀን ነው፣ በቃ ምንድን ነው ዛሬ የማደርገው? ቀኑ ያስጠላኛል። ከዛ ተነስቼ መስኮት ስከፍት ቀኑን አየውና በጣም የሚደብር ቀን ነው ዛሬ ብዬ ጀምራለሁ። ቀኑ ገና ከጅማሬው ጀምሬያለሁ። ከዛ ትናንትና ያናደዱኝ ሰዎች ይመጡብኛል፣ የጥላቻ ሐሳብ ይመጣብኛል፣ የቂም ሐሳብ ይመጣብኛል። በጥላቻ እሞላለሁ፣ በመሸነፍ እሞላለሁ። አንዱ አማራጭ እሱ ነው። በኔጌቲቭ ቲንኪንግ ለመዋል እጀምራለሁ ቀኑ። ሁለተኛው አማራጭ ግን እኔ በነገራችን ላይ ፖዚቲቭ ቲንኪንግ በጣም ነው የማምንበት። አሁን ብዬ ኢንቴንሽናሊ ፖዚቲቭ ቲንኪንግን እለማመዳለሁ። ፖዚቲቭ ቲንከር ለመሆን ነው የምሞክረው። አሁን የማደርገው ምንድን ነው? በግሌ ጠዋት እነቃለሁ፣ አልጋዬ ላይ እያለሁ አመሰግናለሁ። ምክንያቱም በጣም ብዙ ነገር ተደርጎልኛል። ስልኬን ሳየው ሳይለንት አድርጌው ከሆነ ስልኮች አልተደወሉልኝም ሌሊት። ምን ማለት ነው? መርዶ የለም፣ የሆነ ዘመድ ያልሞተም፣ እህቶቼ ታመው አልተደወልልኝም። አትሊስት በቃ ሰላም ነው። አም ግሬትፉል። አንዱ የፖዚቲቭ ቲንኪንግ ክፍል ግሬትፉልነስ ነው። ከዛ መነሳት መቻሌ፣ በጤንነት እንቅልፍ ተኝቼ ማደሬ፣ ታንክፉል ሆናለሁ፣ ግሬትፉል ሆናለሁና ቀኑ እንደዛ ጀምራለሁ። አሁን መጀመሪያ በሐሳብና በስሜቶቻችን መካከል ያለውን ግንኙነት ማወቅ ያስፈልጋል። ቶውትና ኢሞሽን። እኔ ደስተኛ ሆኜ መኖር እፈልጋለሁ። ቀኑን ደስተኛ ሆኜ መዋል እፈልጋለሁ። ደስተኛ ሆኜ ለመዋል ደግሞ በስሜቶቼ ላይ ተጽዕኖ የሚያደርገው ሐሳቤ ነው። ሐሳቤ ጨለምተኛ ከሆነ ስሜቴ ሐዘንተኛ ነው የሚሆነው። ሐሳቤ ብሩህ ከሆነ ፖዚቲቭ ቲንኪንግ ከሆነ የማስበው ስሜቴ ደግሞ የደስታ ነው የሚሆነው። እኔ እያንዳንዷን ቀን ኢንጆይ ላደርጋት እፈልጋለሁ። ኤቭሪ ሲንግል ዴይ አዝኜ መዋል አልፈልግም። እና መቼ መሰለሽ እንደዚህ ሆንኩት? ዝም ብዬ ላይፍን ሳየው ሁል ጊዜ የሆነ ችግር አለ። ሁል ጊዜ እኛውን ስታስተካኪ እዚህ ጋር ችግር አለ፣
ይሄ ስታስተካኪ እዛ ጋር እንይዛል። ይሄ ሁሉን ነገር ስታስተካኪ ጉንፋን ይዝሽ እንተኛለሽ እና ሁሌ ፕሮብሌም አለ። እያንዳንዱ ፕሮብሌም የሚያሳዝነኝ ከሆነ ቀሪ ዘመኔን በሙሉ ሐዘንተኛ ሆኜ ልኖር ሆነ። ስለዚህ አንድ ቀን ወሰንኩ። ከዛሬ ጀምሮ አልኩ ዶክተር ወዳጄን ራሴን ዶክተር ብዬ ዶክተር ወዳጄን ደስተኛ ነው። ችግሮች አሉ ግን ደስተኛ ነው። ለዛ ደግሞ የረዳኝ ፖዚቲቭ ቲንኪንግ ነው። ግን ስውል ይኸውልሽ አሁን ለምሳሌ ከሰዎች ጋር ስትውይ አንድ ሰው በጣም ክፉ የሆነ ሰው ታያለሽ። በጣም ክፉ ነው። የምትጠይቂው ግን ምንድን ነው? እኔ የምጠይቀው ለምንድን ነው ክፉ የሆነው? ይህ ሰው በጣም ክፉ ነው፣ ግን ለምንድን ነው ክፉ የሆነው? በክፉነቱ ጠልቼው ተናድጄበት ላላገኘው ወስኜ ልኖር ይችላል። ፖዚቲቭ ቲንከር ከሆንኩኝ ግን ለምንድን ነው ክፉ የሆነው ብዬ ጠይቃለሁ። ይህ ሰውዬ ሕፃን ሆኖ አቢውስ ተደርጓል። ሲቀጠቀጥ ነው ያደገው። በርበሬ እያጠኑት ነው ያደገው። ትምህርት ቤት ሲሄድ ደግሞ እንደዚህ ሸሚዝህ እንዲሆነ ልብስህ እንዲሆነ የሚል ሲገርፉት ነው ያደገው። አቢውስ ሲደረግ ነው ያደገው። ከዛ ሲያድግ ክፉ ሆነ። እኛ ክፉ ምንለውም ሰው ሆነ። ጠጋ ብለሽ ካየሽው ግን የምታዝኝለት ሰው የሚሆነው አንደርስታንድ ማድረግ ማለት ነው ሰውየው። አሁን ከሰዎች ጋር ያለኝ ግንኙነት በጣም ጥሩ ሆነ። ሰዎች ፖዚቲቭ ላይ ስለማያቸው ማለት ነው። ከሰዎች ጋር ያለሽን ግንኙነት በጣም ቆንጆ ካደረግሽው ጥሩ ይሆናል። አሁን ሌላው ከዚሁ ጋር አብሮ ሰዎችን ተረዳን። ከዛ ሁኔታዎችን ሲቹዌሽንስ ከባድ ነገር ገጠመሽ። ከባድ ነገር ሲገጥምሽ ሁል ጊዜ መፍትሄ አለው፣ ሶሉሽን አለው፣ ሊፈታ ይችላል። ነገ መልካም ይሆናል። ለእያንዳንዱ ነገር መልካም መፍትሄ የሌለው ነገር በምድር ላይ የለም ብለሽ ታስቢያለሽ። ስለዚህ መፍትሄው ላይ ትኩረት ታደርጊያለሽ እና አሁን በፖዚቲቭ ሞላ ነው። ከዛ ሌላው ምንድን ነው? ግሬትፉልነስ አልን ቅድም ማመስገን የፖዚቲቭ ቲንኪንግ አካል ነው። ማይንድፉልነስ ደግሞ ይባላል። ማይንድፉልነስ ማለት ደግሞ እሱም የፖዚቲቭ ቲንኪንግ አካል ነው። ማይንድፉልነስ የሚባለው እያንዳንዱን ነገር ታየዋለሽ። አሁን እዚህ ቤት ገብቼ ያላየኋቸው ነገሮች ይኖራሉ። ማይንድፉልነስ ግን እያንዳንዱ ነገር ታየዋለሽ፣ እያንዳንዱ ነገር አፕሼት ታደርጊዋለሽ። ጾም ነው ጊዜው። ሰው ይሄድና ጾም በየአይነቱ ያዛል። ከዛ ይበላል፣ ይጨርሳል። በፍጹም ሳያስበው ነው የጨረሰው። ምን እንደሚል አልጫላለወ፣ ግን ርቦታል። በላ የትኛው ይጣፍጣል ብትዩ ከዛ አያውቀውም። ማይንድፉል ከሆንሽ ግን ይችኛ ሽሮዋን ስትቀምሻት፣ ጎመኗን ስትቀምሻት ቴስቱን ትንት ያለሽ ታጣጥም ያለሽ ቴስቱን አፕሪሼት ታደረግ ያለሽ። ኢቨን እንጀራውን አፕሪሼት ታደረግ ያለሽ ምን አይነት እንጀራ እንደሆነ። ከዛ እያንዳንዱ ነገር ማይንድፉል ሆነሽ ነው እንጂ ቤት ውስጥ ገብተው እኮ ልጆቹ አሉ፣ ሚስት አለች፣ ልጆቹን ኢንጆይ አያረጋቸውም፣ ሚስቱን ኢንጆይ አያረጋትም። ቤቱን ቀይራ ይሆናል የጠበቀችው፣ ሰርፕራይዝ ልታደርገው አያየውም። ልጆቹን ሳያቸውን የሚያድጉት እና ማይንድፉልነስ በጣም ይጠቅማል። የሚሆኑ ነገሮች አሉ፣ በላይፍ መቶ ሐዘኖች አሉ። ግን ሐሳባችን ውስጥ ያለው ሐሳብ ቶትስ ቢከም ቲንግስ ይባላል። ቶትስ ቢከም ቲንግስ። አንዳንዱን ሐሳባችን ራሱ ነው የሚያመጣው። ቀድሜ ከአንድ ሰውዬ ጋር በሐሳብ እጣላለሁ፣ ከዛ እነጋገራለሁ፣ እጣላለሁ፣ ከዛ መስሪያ ቤት ስሄድ እጣላለሁ። እሱ ችግር ይገጥመኛል። ዛሬ በጣም አስቀያሚ ቀን ነው፣ ዛሬ የሆነ ችግር ይገጥመኛል፣ እንደዚህ ሊሆን ይችላል፣ አክሲደንት ሀፕን ሊያደርግ ይችላል፣ እንደዚህ ብዬ ሄዳለሁ፣ አክሲደንት ሀፕን ሊያደርግ ይችላል። ስለዚህ ሐሳባችን በጣም አቅም አለው። ኢነርጂ ስለሆነ ሐሳባችን አቅም አለው። የማይሆን ነገር ደግሞ የግድ በሕይወት ላይ ሲመጣ፣ ሐዘን ሲመጣ ፖዚቲቭ ቲንኪንግ ይረዳሻል። ለምሳሌ የአንድ ሰው አባቱ አረፉ
አባቱ ሲያርፉ በጣም ሐዘን ውስጥ ሊገባ ይችላል። በጣም ሊያለቅስ ይችላል። በጣም ልትጎዳ ትችላለች። በጣም ፖዚቲቭ ቲንከር ከሆነች ዌል ላይፍ ነው ይሄ። ዲስ ኢዝ ፓርት ኦፍ ላይፍ። መሞቱ አይቀርም ነበር አባቴ። ምናልባት በያዘው በሽታ በጣም ሊሰቃይ ይችል ነበር። ሰፈር አድርጎ በጣም ተሰቃይቶ ሊሞት ይችል ነበር። ስለዚህ አረፈ። ቋንቋችንም እኮ ጥሩ ነው። አባቴ አረፈ፣ በቃ ወደማይቀረው ይሄ። ስለዚህ በሕይወታችን የሚገጥሙን ቻሌንጆችን ፖዚቲቭ ሆነን ለማሸነፍ ዲል ለማድረግ መወሰን አለብን ማለት ነው። ፖዚቲቭ ቲንከር ስንሆን ልክ ግራቪቲ እንዳለ ሁሉ እዚህ ጋር ደግሞ የስበት ሕግ አለ። ዩኒቨርስ ሚስጥር አለው። ሚስጥሩ ሎው ኦፍ አትራክሽን ነው። ግራቪቲ እንዳለ ሰው መሆን የሚፈልገውን ሁሉ መሆን ይችላል። በዚህ በሎው ኦፍ አትራክሽን ሰው ማግኘት የሚፈልገውን ነገር ሁሉ ማግኘት ይችላል ነው ቲቺንጉ። ምን በማድረግ አሁን ቅድም ያልነውን ቶት ፍሪኩዌንሲውን ማስተካከል ይላሉ አሁን የነሱ አስተማሪዎች። አሁን ይሄ የኔ ቲቺንግ አይደለም። ፍሪኩዌንሲውን ያስተካክልና ሃይ ፍሪኩዌንሲ ያለ ሎ ፍሪኩዌንሲ ያለ። እውነት ነው፣ ሁሉ ነገር ቫይብሬሽን አለው። ኤቭሪቲንግ ኢዝ ቫይብሬቲንግ። እሱ እውነት ነው፣ ኳንተም ፊዚክስ ነው። ስለዚህ ቶትም ቫይብሬሽን ስላለው ፍሪኩዌንሲውን ታስተካኪዋለሽ። ፍሪኩዌንሲውን ስታስተካኪውና አትራክት የምታደረጊውን ነገር አትራክት ማድረግ ትችያለሽ ነው ቲቺንጉ። ፓርሻሊ እስከተወሰነ ደረጃ የምስማማበት አለ፣ የማልስማማበት አለ። የምንፈልጋቸው ነገሮች ይሆናሉ ወይ? የሚሆኑበት ጊዜ አለ። እኔ ከበፊት ጀምሮ 2 ሴት ልጆች እንዲኖሩኝ ይፈልግ ነበር። 2 ሴት ልጆች አሉ። ከበፊት ጀምሮ ይሄን ትምህርት ብማር ቢኖረኝ የምላቸው ነገሮች ነበሩ አሉኝ። ሰውነቴ እንደዚህ አልነበረም፣ ከፍ ይል ነበረ። ክብደቴን እዚች ቁጥር ላይ ማምጣት ፈልጋለሁ ነበረ። እዛ ቁጥር ላይ ነው ያለሁት። ስለዚህ ይሆናል፣ የሚሆንበት አለ። የምስማማበት ምንድን ነው? ይሆናል። ግን ሌላው ሳይንቲፊክ የሆነው ነገር እዚሁ ጋር ምንድን ነው? ማግኔቲክ ነው። ቶት ማግኔቲክ ነው እና እንደ ማግኔት ከዩኒቨርስ ይስባል። ኳንተም ፊዚክስ ይህን ይላል ምናምን ነው የሚሉት እና ዩኒቨርስ ይሰጠሃል ነው የሚሉት። እኔም ማልስማማው አንዱ እዛ ጋር ነው። ዩኒቨርስ ባለቤት አለው። ዩኒቨርስ አይሰጠኝም፣ 5 ሳንቲም አይሰጠኝም። የሚሰጠኝ እግዚአብሔር። ስለዚህ ሎው ኦፍ አትራክሽን በዛ ነው የማየው። ዩኒቨርስ ውስጥ የምንፈልገው ነገር ሁሉ አለ። እውነት ነው፣ ነገር አለ። ያንን ሁሉ ነገር እነሱ የሚያስተምሩት ሐሳባችንን አስተካክለን በሎው ኦፍ አትራክሽን ማግኔቲክ በሆነ ኃይል በሐሳቤ ስቤ ማምጣት እችላለሁ ነው የእነሱ አስተምሮ ነው። አይ ሪስፔክት። ግን እኔ ደግሞ ማምነው አዎ ሐሳቤን አስተካክላለሁ፣ አዎ ይሆንልኛል ብዬ አምናለሁ። ከዛ እምነት ኃይል አለው። የኔ ሎው ኦፍ ግራቪቲ ሎው ኦፍ አትራክሽን እምነት ነው። በእምነት አምላኬን ጠይቄ እሱ ዩኒቨርስ ውስጥ ካለው ነገር አንስቶ ይሰጠኛል ብዬ አምናለሁ።